هلا وي عندي ድርቶ አቤት ይኸውልሽ እንግዲህ ከአንድ ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃች ከእንቅልፏ። እንዴት ነሽ? ሰላም ነው? መድኃኒት ስለነበረ አሲናሙ በዛሬ ሳተኛ ሰው እንዴት ነሽ? እግዚአብሔር ይመስገን። ይቅርታ የኔ እናት። ጤናሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያውና እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የምትቻለው? ከዚህ ሁሉ አዘቅት የምወጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመን የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል? አሁን እኮ በዚህ በታምር አሁን እኔ እንደ እናቴ ስላየሁት ጨነቂ ጭንቀቴን ሁሉን አጋሬ ስለሆንኩ ነው ይሄንን የምጥሩን የምንል እውነታው ነው ማለት ነው። ለባለቤቴ ግን ይሄን ሁሉ ታሪክ አላወራሁም። ምክንያቱም እሱም ባዳ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማላውቅ ትክክለኛውን ማውራት አልፈለኩም። እዚያ ሀገር አልነበርኩም። ድንግልናዬን አልኳት እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል። ገባ ያው ሁሉ ነገር አይ አሁን ያወራሁት ነው ያለው ሌላ ነገር ነው ካል ፎከስ ገብቶ ገና ዛሬ ነበር ትናንትናም ከትናንት ወዲያ ማረፋ እያደፈቀ ነበር። ራሱን ያውቀው ነበር፣ ራሱን ስቶ ነበር። ጎረቤት ምናምን የስራ ባልደረቦቹ እየሄዱ እነሱ እያደረጉት ነበር። ዋ እየተደፋበት ሕክምና ላይ ምናምን ነበር። ሰላም ማዛ እባላለሁ። እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን ይመስገን። እንግዲህ እየሰማሁ ማለት ነው። ማዛ እባላለሁ። ማዛ ማመድ እባላለሁ። እሺ የት ነው ሰው? እኔ ኢትዮጵያ አይደለሁም። እሺ እኔ ጋዜጠኛ ነኝ። ከዚህ በፊትም ነግሬያታለሁ። በግልጽ ነው የምነግርሽ። ከታሰረች ቢለኛል ካራኔ ሲጀመር ይልሽ አንቺን ራሱ ለመናገር ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻልኩ መጠን አታንሺ። ሰው ማንነቱን እስካላወቅሽ ድረስ ከቤቱን ከሌውን እንዴት ታውቂያለሽ እያልኳት ነበር። እንደው ምንድን ነው ያልኩሽ? ብርቱካን እንሲታ ነው የምነግርሽ። ስልክሽን አጥፊ። እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ። ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላክልኝ ነው ተልኮላታል። ገንዘብ ብዙ ብር አይደለም፣ 5000 ብር ሰው አምጥቶ እንዲያቀብላት። ከዛ በኋላ 5000 ብር ሰው መጥቶ አቀብሏታል። ወይስ ነው ተፋታው? አዋሳ ይኸውልሽ መጓጓዣ ነው፣ ሌላ አይደለም እኮ እንድትደበቅ አይደለም። እኛ እኮ እንድትደበቅ ነው ነግሬያታለሁ። አዋሳ አያወጣሽም፣ ወደ ደብረ ብርሃን ያስወጣሽ። እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ማታ ደወልኩላት። እኔ በዚህ ስልክ ማታ ደወልኩላት። ለሊት ውጪ ከአዲስ አበባ በዚህ አቅጣጫ ይዤ ቀደም እንዳልኩሽ ወታደሮቹ መንግስት የሚቆጣጠረው ፋኖስ የሚቆጣጠሩት ቀጠና ላይ ሄዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው፣ እንዳትሞት በማሰብ ነው። ደህንነትን መንገድ አሁን ደግመሽን መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ ህፍነቱ ያንቺ ስለሆነ ይህች ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም። ሲገባት ወደ ጫካ ትውጣል። እህትሽ የምትፈልጊያት ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት። ዶርሚታ ትቀመጣለች። የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን። ጊዜ ሲወጣ እንደዛ ነው መሆን ያለበት። አለያችሽን አታገኛትም። እኔ ሌላ ምልሽ ነገር የለኝም። እኔ ጋባኛል ያላችሁበት ነገር ቢያንስ መንግስት ወደ ማይቆጣጠሩ ካሉት ወደ ቢቆጣጠሩት ቦታ ላመቻችሽ ይችላል። ልጅሽ እንደዛ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግር ያልፋል። ሌላ ወሬ ማያስፈልግም። እኛ ምንም አንልም። የት እንደገባችሁ አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው፣ የራሳችን ወርደት ነው። ወዳችን ዘንድ እንላለን።
የተበላሸው ነገር ስማርት ልጅቱ ሚዲያ ላይ ወጣው ሁሉ መስተባበል ታስባለች። መንግስት ምራት ነው የመሰላት ይመስለኛል። ይገልጻል የሚቆል ሊቪስና መንግስት አብሮ ነው የሚሰራው። አትቀልድ ብዙ ነገር አበላሽተሻል። ይሄ ቀልድ አይደለም። ሆኖም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ ይለቅስም፣ አማራ ቢለቅስ መንግስት አይለቅስም። ለቀለቀላት እንደተከበረ ሰው አስቢ። ስልክሽን አታንሺ። አስቢ ከራስሽ ጋር ተነጋገሪ። ተለማን ማዚ እህቲቱ እየሰማሽ ነው እህቷ? ሲሞን ተብረሽታይ እሺ ምትፈልጊያት ከሆነ እሺ ሰቆት አስበሽ ወስኝ። መደበቅ ከፈለግሽ አግዝሻለሁ። ይሄ ነው ልልሽ የምችል። ቡርቴ ይሄን ትበሪ እሱ ልትኝ ትበሪ ነው አይ የእናንተን በምን ሊያዘው? አሁን የእናንተን እኮ ታስፈልጉኛላችሁ። በስክሪፕቶ ተፈሻል ያሱን ስንት ይባሪ እሱ እንያዝሻለን። ቁጥሩን ይፈታለን። እሱ ተናረቀት ያዚ ሲደመር አንድ 3 2 3